ሰላም ጤና ይስጥልኝ የእግር ኳስ ቤተሰብ ተከታታዮች፣ እንግዲህ ዛሬ አዳዲስ መረጃዎችን ይዘን ወደ እናንተ መጥተናል። ስለዚህ መረጃዎቹ ምን ይመስላሉ የሚለውን ቀደም ብዬ ሃይላይቱን እነግራችኋለሁ። ያው ከሰሞኑ ከሴቶች እግር ኳስ ተጫዋቾች ጋር በተያያዘ የተለያዩ መረጃዎች እየወጡ ነበርና እሱን በተመለከተ እንግዲህ የሴቶች የእግር ኳስ አሰልጣኞች ማህበር በዛሬው ዕለት መግለጫ አውጥቷል። መግለጫው ምን የተመለከተ ነው የሚለውን የምንመለከት ነው የሚሆነው። ወደ ባህር ማዶ ያሉትን መረጃዎች ስንመለከት ደግሞ ካይ ሃቨርትስ ጉዳቱ ዳግም አገርሽቶበታል። ወደ ሜዳ ለመመለስ በጣም ተቃርቦ ነበርና ካይ ሃቨርትስ ምን ያህል ጊዜ ድጋሜ ከሜዳ ሊያርቀው ይችላል፣ የቱ ጋ ነው ያገረሸበት የሚለውን ጉዳይ በስፋት የምንመለከተው ነው የሚሆነው። እንዲሁም ደግሞ ከስፖንሰርሽፕ ጋር በተያያዘ አርሰናል ለረጅም ጊዜ ስፖንሰርሽፕ የነበረው ከቪዚት ሩዋንዳ ጋር ነውና ከሩዋንዳ ጋር ያለውን ውል እንግዲህ አቋርጧል ተብሏል አርሰናል። ስለሱም ጉዳይ የምንመለከት ነው የሚሆነው። በትላንትናው ዕለት ደግሞ ጋብሪኤል ማጋሌሽ ምን ያህል ጊዜ ከሜዳ ሊርቅ እንደሚችል መረጃ ወጥቶ ነበር። ማለትም ከ1 ወር እስከ 2 ወር ወይም ደግሞ ከ11 እስከ 13 ጠቅላላ ጨዋታዎች ሊያመልጡት ይችላሉ ተብሎ መረጃ ወጥቶ ነበር እና እሱን በተመለከተ ሚኬል አርቴታ በሱ ቦታ ማለል ሊተኩ ይችላሉ። እሱን የምንመለከት ጉዳይ ነው የሚሆነው። በነገራችን ላይ ይህ የኢንተርናሽናል ብሬክም ብለን ልንወስድ እንችላለን። እንዲሁም ደግሞ ይሄ የወዳጅነት ጨዋታ በብሔራዊ ቡድኖች መካከል ሲኬድ አሁን ለምሳሌ ብራዚል ከቱኒዚያና ከሴኔጋል ጋር የአቋም መፈተሻ ወይም ደግሞ የወዳጅነት ጨዋታዋን ያደረገች ጋብሪኤል ማጋሌሽ በኤምሬት ስታዲየም ተጎድቶ ወጥቷል። እንዲሁም ደግሞ የሪያል ማድሪዱ የተከላካይ ስፍራ ተጫዋች እንግዲህ ኤደር ሚሊታኦ ጉዳት አጋጥሞታል። ትላንትና ከቱኒዚያ ጋር ብራዚል ባደረገችው የአቋም መፈተሻ ወይም ደግሞ የወዳጅነት ጨዋታ ላይ ማለት ነው። ሌላ ደግሞ ይሄ ከዓለም ዋንጫ ጋር በተያያዘ ኩራሳኦ ለዓለም ዋንጫ ውድድር ለመጀመሪያ ጊዜ አልፋለች። የሚገርማችሁ ነገር ይህ የብሔራዊ ቡድን ወደ 185,000 የሚጠጋ ህዝብ ብቻ ነው ያላት። ይህ በጣም ትንሽ ነው ማለት የአንድ ከተማ ህዝብ በሉት ከኢትዮጵያ ጋር ስናነጻጽረው ማለት ነው። ትላንትና ምሽት ደግሞ ስኮትላንድ ዴንማርክን በማሸነፍ ከ28 ዓመታት በኋላ ለዓለም ዋንጫ ማለፏን አረጋግጣለች። ምናልባት እሱን ጨዋታ ከተመለከታችሁት ስኮት ማክቶሚናይ መጀመሪያ 3ኛው ደቂቃ ላይ ያስቆጠረው ግብ ኦቨርሄድ እጅግ መሳጭ ግብ፣ እጅግ የሚያምር ግብ ነበርና እሱን በተመለከተ የምናወራው መረጃ ይኖረናል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል የታክቲኩ ንጉስ የሚባላቸው ቶማስ ቱሄል ከአርኖልድ እና ከኳንሳ ማንን ይመርጣሉ? ይህ ማለት ምን ማለት ነው? በቀኝ መስመር ቦታ ላይ ለዓለም ዋንጫ ፍጻሜ ጨዋታ ላይ ማንን የተሻለ መርጠው ሊያሰልፉ ይችላሉ የሚል ነገር እየተነሳ ነው ያለው። ስለሱ የምንመለከተው ጉዳይ ይኖረናል። ዋና ጉዳያችን ደግሞ የሚሆነው CR7 ወደ ዋሽንግተን ዲሲ ወደ አሜሪካ ከ12 ዓመታት በኋላ ሄዷል። እንግዲህ የሄደው ደግሞ ከሳውዲ አረቢያው ልዑል ጋር ነው። እሱን በተመለከተ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ምን አሉ፣ ምን ተፈጠረ የሚለው መረጃ ደግሞ የምንመለከት ነው የሚሆነው። ቀዳሚ ወዳደረግነው መረጃችን ስናልፍ ያው ከሰሞኑ ከሴቶች እግር ኳስ ተጫዋቾች ጋር ተያይዞ በማህበራዊ ሚዲያዎች በስፋት የተለያዩ መረጃዎች እየተሰራጨ ነበር። ይህንን ጉዳይ ደግሞ የሴቶች እግር ኳስ አሰልጣኞች ማህበር መግለጫ አውጥቷል። ማህበሩ ጉዳዩ በመንግስት አካላት ትኩረት አግኝቶ ከሰሞኑ ውይይት ተደርጎ መንግስትም ለዚህ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ አስቀምጧል የተባለው ይህ ነገር እውነት መሆኑ ነው የተረጋገጠው። ለጉዳይ የሚመለከታቸው አካላት ጠርቶ አወያይቷል። ማለትም የኢትዮጵያ እግር ኳስ ፌዴሬሽን፣ የኢትዮጵያ የሴቶች ማህበራዊና ጉዳይ ሚኒስቴር የሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበርና ሌሎች ባለድርሻ አካላት በተገኙበት ነው ይህ ውይይት የተካሄደው። ስለዚህ ውይይቱ እንደተገለጸው ከሆነ ጉዳዩ የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መግባቱ ለዚህ አጸያፊ ተግባር መንግስት እርምጃ እንደሚወስድ ነው እንግዲህ የተገለጸው። በዚህ ተግባር ተሳታፊ ሆነው ጉዳያቸው በማስረጃ የተረጋገጠባቸው ተጫዋቾች በየደረጃው ውሳኔ የሚሰጥ ነው የሚሆነው። ማለትም በህግ እንዲጠየቁ፣ ከዛ ደግሞ ማገገሚያ እንዲገቡ። ያው ማገገሚያ ያስፈልጋቸዋል። ይሄ
ማይካድ እውነት ነው በምክር እንዲመለሱ የሚደረግ ሲሆን ይህም ጉዳይ ደግሞ በሚገባ ለመከታተል ሁሉም የፕሪሚየር ሊግ የኢትዮጵያ ፕሪሚየር ሊግ እንዲሁምና የከፍተኛ ሊግ ክለቦች የሚገኙበት አድራሻ ለፖሊስ እንዲያሳውቁ ጥብቅ መመሪያ ተላልፏል። ማለት ሁሉም የሚገኝበት ቦታ ከዚህ በኋላ እንደውም በር የሚከፍት ነው ማለት ሌሎች ቡድኖች ላይ ምን ነገር እየተካሄደው ነው የሚባለው ከስር ከስር ጥናት ክትትል የሚደረግበት ነው የሚሆኑ። ስለዚህ ፌዴሬሽኑ በጉዳይ ላይ ተሳታፊ የሆኑ ተጫዋቾችን የተቀበለ ክለብ ላይ እርምጃ እንደሚወስድም አስጠንቅቋል ማለት ነው። እና ይህንን መረጃ የተገኘው የኢትዮጵያ የሴቶች እግር ኳስ ተጫዋቾች ማህበር ነው ይህንን መረጃ ይፋ ያወጣው። በመቀጠል ደግሞ ወደ ባህር ማዶ ወደ አሉት የእግር ኳስ መረጃችን ስንመለከት ካይ ሃቨርትስ ጉዳቱ ዳግም አገርሽቶበታል፣ ዳግም ተቀስቅሶበታል እንደዛ እየተባለ ነው ያለው። ወደ ሜዳ ለመመለስ በጣም ተቃርቦ ነበር ካይ ሃቨርትስ ማለትም ሚካኤል አርቴታ ልክ እንደ ቪክቶር ዮከሬሽ፣ ማርቲን ኦዲጋርድ እንዲሁም ደግሞ ጋብሪኤል ማርቲኔሊ፣ ኖኒ ማዱኬ በለንደን ደርቢ ጨዋታ ላይ ወደ ሜዳ ሲመለሱ ካይ ሃቨርትስም የነሱ ስብስብ አካል ይሆናል የሚል ተስፋቸውን ነበር የተናገሩት። ተስፋቸውን ተናግረው ነበረ። ነገር ግን ወደ ሜዳ ለመመለስ የተቃረበው ተጫዋች ጉዳቱ በድጋሚ እንዳገረሸበት ነው የተገለጸው። ስለ ሃቨርትስ ጉዳት ደግሞ መግለጫውን የሰጡት የጀርመን ብሔራዊ ቡድን አሰልጣኝ የሆኑት ጁሊያን ኔግልስማን ናቸው። ሃቨርትስ መጠነኛ ጉዳት ነው ያጋጠመው፣ ያን ያህል ከባድ የሚባል ጉዳት አይደለም በእርግጥ ያጋጠመውና በቀጣይ የፈረንጆቹ አዲስ ዓመት ከመግባቱ ወይም ደግሞ ከአንድ ወር አሁን ኖቬምበር ነው ያለ ነው፣ ከዛ ጃንዋሪ አለ፣ ከዛ ደግሞ ዲሴምበር አለ፣ ከዛ ጃንዋሪ አለ። ጃንዋሪ ላይ መመለስ እድል ሊኖረው ይችላል፣ ይመለሳል፣ በዛ ሰዓት ላይ ይመለሳል የሚል ተስፋ እንዳላቸው ነው የተናገሩት። ሃቨርትስ በውድድር አመቱ መጀመሪያ ጉዳት አጋጥሞት የጉልበት ሰርጀሪ አድርጎ ነበር። ኦገስት ላይ አካባቢ ጉልበቱ ላይ ጉዳት አጋጥሞት ሰርጀሪ አድርጎ ነበር። ስለዚህ በውድድር አመቱ ደግሞ ተሰልፎ የተጫወተው አንድ ጨዋታ ብቻ ነበር። በዚህ ውድድር ዘመን ለአርሰናል አንድ ጨዋታ ላይ ነው ብቻ ተሰልፎ መጫወት የቻለው። ያው ከአርሰናል ወጣ ሳንል ሌላ መረጃ ይኖረናል። አርሰናል ያው ከሩዋንዳ ጋር ከስፖንሰርሺፕ ጋር ከተለያዩ ተቋማቶች ጋር ስፖንሰርሺፕ ስምምነት አለው። ሁሉም ክለቦች አላቸው። ግን ዛሬ በወጣው መረጃ መሰረት አርሰናል ከሩዋንዳ ጋር ያለውን ውል ማቋረጡ ነው የተሰማው። ያው ከሩዋንዳ ጋር ቱሪዝም ቦርድ ጋር ያለው የስፖንሰርሺፕ ስምምነት ሰኔ ላይ እንደሚጠናቀቅ ነው የተገለጸው። ሰኔ ላይ ይጠናቀቃል። ስለዚህ አርሰናል ቪዚት ሩዋንዳ ጋር የ8 ዓመት የዘለቀ እጀታ ላይ ያው የሚያልያው እጀታ ላይ ቪዚት ሩዋንዳ የሚል የስፖንሰርሺፕ ስምምነት ነበራቸው። ብዙዎቻችሁ አስተውላችሁታል ብዬ አስባለሁ። አርሰናል ከስፖንሰርሺፕ ስምምነቱ 10 ሚሊዮን ዶላር ማግኘቱ ነው የተዘገበው። አርሰናል ከሩዋንዳ ጋር ባለው ስምምነት ምክንያት ከደጋፊዎች በርካታ ተቃውሞዎች ሲቀርቡበት እንደነበርም እንግዲህ የሚታወስ መረጃችን ነው። ያው ከዚህ ወጣ ሳንል ትላንትና እንደሰማችሁት ጋብሪኤል ማጋሌሽ ከ1 ወር እስከ 2 ወር ድረስ ከሜዳ ሊርቅ እንደሚችል ተዘግቧል። ማለት ኤግዛክት ቀኑ ባይታወቅም የዚህን ያህል ጊዜ ከሜዳ ሊርቅ ይችላል ማለት ይህ ማለት ምን ማለት ነው? ከ11 እስከ 13 ጌም ያህል ማቾች ሊያመልጡት ይችላሉ። በፕሪሚየር ሊግም በሉት በሻምፒዮንስ ሊግም በአውሮፓ መድረክ በሉትም እነዚህ ጌሞች ሊያመልጡት ይችላሉ። ስለዚህ ብራዚላዊው የአርሰናል ሴንተር ባክ ተጫዋች ጋብሪኤል ማጋሌሽ ያው በመከላከል ዘርፍ ብቻ አይደለም የምናውቀው፣ ማለትም ሴት ፒስ በተለይ ሴት ፒስ ላይ ያለውን አቅም መመልከት እንችላለን። የማለቱን ማለት ነው በቆመ ኳስ ያለውን ይሄ የግብ እድሉን የመፍጠር አቅሙ ጋብሪኤል ላይ እንግዲህ ብዙ ውጤቶችን ብዙ ግቦችን ሲያስመዘግብ መመልከት ይችላል። ስለዚህ አርሰናል ወይም ሚካኤል አርቴታ የሚያጡት የተከላካዩን ፓርት ብቻ አይደለም የማጥቃቱንም አቅም ያጣሉ ብዬ ነው እኔ ፐርሰናሊ የማምነው። ሌላ ደግሞ በሱ ምትክ ማንን ሊያሰልፉ ይችላሉ? በዚህ የዝውውር መስኮት ሚካኤል አርቴታ አሪፍ የሚባሉ ፊርማዎችን አስመዝግቧል፣ አስፈርመዋል። በተከላካዩም በሉት በመሀል ሜዳም በሉት ፕላስ ደግሞ በፊት መስመር ተጫዋች በሉት ብዙ ፊርማዎችን አስፈርመዋል ሚካኤል አርቴታ። ከኋላ መስመር አሁን የኋላ መስመር ተጫዋች ጋብሪኤል ማጋሌሽ ዋናው ሚና የሚጫወተው ስለተጎዳ
ማንን እንደ አማራጭ ሊጠቀሙ ይችላሉ ብለን ስናስብ ያናል የሚቸግራቸው ምርጫ ይገባሉ ብዬ አላስብም። ለምሳሌ ሄሮይን ካፔን ማሰለፍ ይችላሉ፣ አሰልፈውትም ተመልክተናል። ክርስቲያን ሞስኬራና ዊሊያም ሳሊባ ተመሳሳይ ቦታ መጫወት የሚችሉ ተጫዋቾች ናቸው። ግን ሞስኬራ ሞር ወደፊት እየተሳበ መጫወት አቅም አለው። ወደ መሀል ሜዳ እየገባ ተስቦ ወደ ተቃራኒ ቡድን ክልል ውስጥ ሲገባ መመልከት ችለናል። በሌላ በኩል ሪካርዶ ካላፊዮሪ አለ፣ ምርጫ አላቸው። ሊዩስ ስኬሊም አለ። ግን ያው እንደ ገብርኤል ፐርፎርም ያደርጋሉ ወይ? የአርሰናል የተከላካይ ላይን የተከላካይ ቦታ የሚታማ አይደለም። በተለይ ደግሞ ለተከታታይ ክሊንሺት የማስመዝገብ አቅም የነ ገብርኤል ማጋሌሽ ውጤት ነው። ይህንን ደግሞ በአዳዲሶቹ ፈራሚዎች እንመለከተው ይሆናል። በአርሰናል በኩል ያለው መረጃ ይህንን ይመስላል። ከጉዳት ጋር በተያያዘ ያው ኤደር ሚሊታኦ ጉዳት አጋጥሞታል። የብራዚላዊ የሪያል ማድሪድ የኋላ መስመር ተጫዋች ኤደር ሚሊታኦ ጉዳት አጋጥሞታል። ጉዳት ያጋጠመው ደግሞ ብራዚል ትላንትና ምሽት በአቋም መፈተሻ ወይም ደግሞ በወዳጅነት ጨዋታ ላይ ከቱኒዚያ ጋር ባደረገችው ጨዋታ ላይ ነው እንግዲህ ተጎድቶ የወጣው። ብራዚል ከቱኒዚያ ጋር ያደረጉት የወዳጅነት ወይም ደግሞ የአቋም መፈተሻ ጨዋታ ላይ አቻ ተለያይተው ነው 1-1 በሆነ ውጤት ነው የተለያየውት። እንግዲህ በዚህ ምክንያት ያው በባለፈው በሴኔጋል ጨዋታ የብራዚሉ ተከላካይ በኤምሬት ስታዲየም ጋብሪኤል ማጋሌሽ ተጎድቶ ወጥቷል። አሁን ደግሞ በቱኒዚያ ጨዋታ ኤደር ሚሊታኦ ተጎድቶ ወጥቷል ማለት ነው። ስለ ዓለም ዋንጫ ስናነሳ ደግሞ የዘንድሮ ዓለም ዋንጫ ለየት የሚያደርገው ደግሞ ከብዙ ዓመታት በፊት ወይም ደግሞ አልፎ የማያውቁ ለዓለም ዋንጫ አልፎ የማያውቁ ብሔራዊ ቡድኖች እያለፉ እየተመለከትን ያለ ነው። ለምሳሌ በካሪቢያን የምትገኘው ትንሿ የአይስላንድ ሀገር ኩራሷ ለ2026 የዓለም ዋንጫ ውድድር ማለፏን አረጋግጣለች። ሌሊት ነው የተደረገው ይህ ጨዋታ። ኩራሷ ከጃማይካ ጋር አቻ መለያየቷን ተከትሎ ነው ምድቡን ምንም ጨዋታ ሳትሸነፍ በማጠናቀቅ ለዓለም ዋንጫ ማለፍ የቻለችው። የሚገርም ነው። እና የሚገርማችሁ ነገር ደግሞ የካሪቢያን የምትገኘው ይቺ ትንሿ ከተማ ኩራሷ 185,000 የሚገመት ሕዝብ ብቻ ነው ያላት። በጣም ቁጥሯ አናሳ ነው። ለዓለም ዋንጫ ማለፍ የቻለችው ትንሿ ሀገር በመሆን እንግዲህ አዲስ ታሪክ ነው የጻፈችው። ከዚህ በፊት ደግሞ ያለው ዳታ ስንመለከት ወደ 350,000 ሕዝብ ቁጥር ያላት አይስላንድ በ2018 ለዓለም ዋንጫ በማለፍ ትንሿ ሀገር ሆና ነበር። አሁን ግን ከሷ ቁጥር በግማሽ ማለት እንችላለን በግማሽ ያነሰችው የአይስላንድ ሀገር ኩራሷአ ለዓለም ዋንጫ አልፋለች ማለት ነው። ትላንትና ምሽት ምናልባት ከተመለከታችሁት ጨዋታውን ስኮትላንድ ከዴንማርክ ጋር ያደረገችው ጨዋታ ላይ ከ28 ዓመታት በኋላ ለዓለም ዋንጫ ማለፏን ስኮትላንድ አረጋግጣለች። ስኮትላንዳዊው የቀድሞ የማንቸስተር ዩናይትድ ተጫዋች አሁን ደግሞ የናፖሊ ተጫዋች ስኮት ማክቶሚናይ ኦቨርሄድ ያስቆጠረውን ግብ ከተመለከታችሁት እጅግ ቆማችሁ ታጨበጭቡለታላችሁ። በጣም የሚያምር ኳስ ነው። የሚያምር ግብ ነው ያስቆጠረው 3ኛው ደቂቃ ላይ። በጣም የሚያምር ኳስ ነው። እስቲ ዩቲዩብ ላይ ገብታችሁ ሰርች አድርጋችሁ ማየት ትችላላችሁ። ሌላው ደግሞ ከዓለም ዋንጫ ጋር በተያያዘ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በቀጣይ የዓለም ዋንጫ በቀኝ መስመር ቦታ ከአሌክዛንደር አርኖልድ አለ፣ ኳንሳ አለ። ስለዚህ ከሁለቱ ማንን ሊያሰልፉ ይችላሉ የሚል አማራጮች እየተነገሩ ነው ያሉት። በዚህም ጃሬል ኳንሳ ከ21 ዓመት በታች በአውሮፓ ዋንጫ ጀምሮ ለባየር ሊቨርኩሰን በእያንዳንዱ ደቂቃ ተጫውቷል ሲሉ ቶማስ ቱሄል ይህንን ከግምት በማስገባት አሰልጣኙ አሁን ባለው ሁኔታ ጃሬል ኳንሳ ከአሌክዛንደር አርኖልድ የተሻለ ሊሆንልኝ ስለሚችል እሱን ላሰልፍ እችላለሁ የሚል አስተያየታቸውን የሰጡት። ወደ መጨረሻውና ወደ ዋናው ጉዳያችን ስናልፍ CR7 ትላንትና ወደ ዋሽንግተን በዋይት ሃውስ የራት ግብዣ ተደርጎለት ከዶናልድ ትራምፕ ጋር ቆይታ አድርጎ ነበር። ያው እንግዲህ ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ ትላንት በአሜሪካ በነጩ ቤተ መንግስት ደምቆ ባመሸበት የዩናይትድ ስቴትስ ኦፍ አሜሪካ ፕሬዚዳንት ዶናልድ ትራምፕ በቤተ መንግስቱ በተዘጋጀው ራት ግብዣ ላይ ንግግር አድርገው ነበር። ንግግር ያደረጉት እንግዲህ
ሮናልዶ እንኳን ደህና መጣ ከማለት ባለፈ ልጃቸው ባሮን የሲአር7 አድናቂ ነውና በዚህ አጋጣሚ ልጃቸውና ሲአር7ን ማስተዋወቃቸው አባቱን የበለጠ እንዲያከብር ያደርገዋል ሲል ተናግረዋል ማለት ነው። እና ሲአር7 ወደ ዋሽንግተን ሄዶ ከሳውዲ አረቢያው ልዑል ጋር መሐመድ ቢን ሰልማን ጋር ነው ሄዱት። ሲአር7 እና ሳውዲ አረቢያ ጠበቅ ያለ ግንኙነት እንዳላቸው እየተመለከትን ያለ ነውና ለዛሬው ያስኩላችሁ መረጃ ይህንን ይመስል ነበር። አብሬያችሁ ቆየሁት። ፊርዶስ አብድልሐኪም ነኝ። እንደዚህ አይነት መረጃ የእግር ኳስ መረጃ ለማግኘት ከፈለጋችሁ እናንተ ሰብስክራይብ፣ ኮሜንት፣ ላይክ እያደረጋችሁ ይህንን ገጽ ተከታተሉ። መልካም ቀን ይሁንላችሁ።